እኔ አክብሬ ነው የመጣሁት። እኔ ጋር ልግባ እና ልክፈትና ከዛ በኋላ ና ያልኩ። ለምን አንተ የማስጨረስ ልቦና የለህም? የሆነ የምትሮጠው ነገር አለ። ሊብራ ሲባል የሆነ የምትሰግድላት ነገር አለ። እኔ ደግሞ ያ አይመቸኝም። እኔ ለሰው ሰግጄ አላቅም። አንድ ቀን አንተን ተናግሬ አላቅም በህይወት ዘመኔ። እኔ ስለ ሊብራ ግን ሳወራ ቀንድህ እንዲቆማል። ለምን እንደሆነ አላቅም። ሊብራን እኔ ጠንቅቄ ስለማውቃት ማስረጃ ስላለኝ በስልኬ እዚህ ጋር ቮይስል ልከፍትልህ እችላለሁ። ከእሷ ጋር በምን አይነት ሌብል እንዳወራን በምን አይነት ሌብል እንዳወራችኝ በዚህ በእርዳታ ጉዳይ ላይ ነው ያወራ ነው። አዎ እንደሱ ቁጭ በልልኝ። የመጀመሪያው ስለ ጌጤ ጉዳይ ከገባን እሷ ማን ሆና ምንም አንድ ቀን ረድታ አታውቅም። ይኸው አንተ ቤት እንኳን ያኔ የገባው ሰዓት እሷን ለመናገር ልክ ስናገር ያስወረድከኝ ሰዓት እንኳን የሚገርመው ነገር አንዲት እህታችን እየየ እያለች ነበር በእሷ ምክንያት። ቶ እሱ እኔ ስለሱ ጉዳይ እኔ አልገባኝም ነበር። ገብቶሃል አይደለ? የጌጤ ጉዳይ ላይ ግን እመነኝ 100% ከአንተ ጋር በአንተ ነው በሙለር ነው አለች። ከዛ በኋላ ያዙ ይልቀቁኝ ምናምን ስትል እዚህ ጋር ክሬት አድርጌ የግሩፕ ዋትሳፕ ግሩፕ አድርጌ በምናወራባት ሰዓት ከዛ በኋላ እኔ በቃ የእሷን አነጋገርና በሱ ስትል ኦኬ እሺ በቃ ይሁን አልናት ይመስለኛል። ከዛ በኋላ በቃ በሙለር ይሁን እሺ ችግር የለም በቃ ምናምን ብለን ስንል ደግሞ ሌላ ነገር አመጣች፣ ሌላ መዘዝ አመጣች። የጌጤን ጉዳይ ምናምን አይ በቃ እንደዚህ እንትን አልልም አለች። ከዛ በኋላ ደግሞ እንግዲህ አንተ እንደ ሙለር እናቴ ትሙት ነው የምልህ፣ አንተ ቤት ያመጣሁት እኔ ነኝ። አንተ ቤት ያመጣሁት ሰዓት ምን ያህል አክብረኸው እንዳወራ አንተ ታውቀዋለህ መቼም። ሌምቦን የማያውቀው የለም መቼም። ሌምቦን በሌምቦን ጉዳይ ላይ ገባችና ፈተፈተች ግሩፕ ላይ ምናምን። ከዛ በኋላ ወጣች፣ ያዙ ይልቀቁኝ አለች፣ አፈረሰችው። ቀጠሮ ይዘን የነበረን ሰዎች ሌላ ታሪክ ውስጥ ገባች ምናምን። እንዴ እኔ እኮ ያለ ምክንያት አልናገርም። እኔ በህይወት ዘመኔ እኔ አንድ ነገር ልንገር፣ የሰው ልጅ ጥላቻ የለብኝም። እኔ ጥላቻ ቢኖርብኝ ሙለር አንተ ቤት እዚህ ጋር ልመጣ አልችልም ነበረ። እመነኝ ነው የምልህ። እኔ ለምን አንተ ጥላቻ የለብኝም። ጥላቻ ከምን ጋር ነው ብትለኝ፣ ይሄ መሰሪ የሆኑ ሰዎች ጋር አስመሳይ ከሆኑ ሰዎች ጋር ነው እኔ ችግሬ ያለው። በቃ እረዳለሁ ብለው የሰውን ልጅ ክትክት አድርገው ከችግሩ በላይ እነሱ አለመርዳት እኮ መብታቸው ነው እኮ። ምንም ችግር የለውም እኮ አይርዱ፣ ችግር የለውም እኮ። ግን እረዳለሁ ብለው ተስፋ ሰጥተው ከዛ በኋላ ባልሆነ ነገር በቃ እንጃ። እኔ እስኪ ጌጤ መታለች እዚህ ላይቭ ላይ አሁን አይቻታለሁ። እመነኝ ብታስገባት ደስ ይለኛል። እውነት ለመናገር እውነቱን እሷ ትነግርሃለች ከፈለገች። ገብቶሃል አይደለ? ማስገባት ትችላለህ ጌጤን። ሚዩት ነሽ ሚዩት ነሽ። ጌጤም ከገባች ሊብራም ትገባለች። ተከባብረን ነው ተማምጠን ይላል። ኧረ ትግባ እንዴ ደስ ይለኛል። እኔ ምንም ችግር የለብኝም። እኔ እኮ ግልጥ ያለ ነገር ነው እናውራ በሚል ነው የገባሁት። ኦኬ ሊብራ አለሽ? ጌጤ አንድ ቁጥር ጻፊ። ወይኔ ሊብራ ለጻፊላት። ኦኬ እነሱ እስከሚገቡ ድረስ አንድ ነገር ልንገርህ ብሮዬ። ከራሴ ጋር ተጣልቼ በራሴ ምክንያት ከራሴ ጋር ተጣልቼ ከሰው ጋር ተጣልቼ አላውቅም። እኔ በህይወት ዘመኔ ማለት ነው ሁልጊዜ የምጣለው በሰው። በስ ግን እርግጠኛ አሁን አንተ ላይ ደርሼ እንደማላቅ ታውቃለህ። ከአንተ ጋር ተጋጭቼ እንደማላቅ ታውቃለህ። የሚያጋጨኝ ስንቴ ነው የቀጠቀጥከኝ እኮ። እኔ ችግር የለብኝም ብራዘር። ጌጤ እባክህ ጻፊ። ጌጤ አንድ ቁጥር ጻፊ። ሌምቦም ካለና ሌምቦም ካለ አንድ ቁጥር ጻፍ ና እናውራው፣ እንፍታው። 8 ነጥብ። ኦኬ ሌምቦ የት አለ? ኑ ግቡ። ጌጤም ሌምቦም ኑ ግቡ። ይሄ ነው ጌጤ። እቺ ናት ጌጤ። ባሌ ሮቤ እሷ ናት። እኔ ምን አውቄ። እስኪ አስገባና ያትና ታስወርዳታለህ። አትመስለኝም። ጌጤ ከሆንሽ አዎ በይን። ጌጤ አይደለችም።
ያለሽ ነይ ግቢ ጌጤ አጀንዳሽ የሚያልቅ ሰው አብርሽ ለምን ወርክና ምን ፈለክ? ስርዓት ያዥ። ምን ላርጋት በይኝ። ተፈልገሽ ነው ያልፈልግሽም መቼም ቢሆን አቆረዘይ አብርሽ ለምን ወጣ? አብርሽ ይሄን ስላየው ነው የመጣሁት እኔ ሲጀመር እኔ ራሴ አልፈለኩሽም። አብርሽ ለምስክርነት ሳይሆን እንጂ እኔ ራሴ አልፈልግሽም። ና አብርሽ ግባ። ጭራሽ ፈልገኝ ወሬ ያለብህ እባክህ ወደዛ ዳፍንታ የት አለ አብርሽ? ሰላም ብያለሁ ሁላችሁንም። ክቡራት ቆይ ሙለር ይኸውልህ በሊብራል ለምን ወጣ በማርያም በዚህን ሰዓት በቀን ግን አንድ ሰው ካስወጣ እመነኝ አንተ ነህ ባለጌው፣ አንተ ነህ ተሸናፊው። ችግር አላስወጣም። እኔ አላስወጣም። እኔ ሙለር ሌላ ቀን ነው እንዴ? ጠጥታለች እንዴ? ገብተሻል እባክሽ። ኔትወርኩ ትክክል አይደለም። እሺ ወጥተሽ ገብቻለሁ። አይኑ ግን እንዴት እንደሆነ ታውቃለህ? የገባሁት ዲጄ ሙለር ቤት ነው እስከማውቀው ድረስ ፎሎ ይለኛል። ለምን አሁን እሱ እኮ አሁን እንኳን ገባሽ ሌላ እንትን ሰለሜ አትጫወቺ። ጌጥ ገብተሻል። አያስፈልግም። ፎሎ ምናምን አያስፈልግም። ገብተሻል። ኦኬ የተፈጠረውን ነገር ልንወያይ። አውራኝ ወይ አብርሽዬ፣ ወደ ቁም ነገሩ እንግባ። እሱ ይሄ ዝርክርክ ልጅ ነው። እሺ ወደ ገደለው ስንገባ ኦኬ የተፈጠረው ነገር በሰዓቱ ምንድን ነው? አብርሽ ቤቱን እየመራ እኔ አሁን ባወራ አንተ ጥፋተኛ ነህ ማለት ነው። ቆይ አንድ ጊዜ ከይቅርታ ጋር እኔ እጠቀልላለሁ። እጅሽ ላይ ያለው ብርጭቆ ጌጤ ጥጋሪ ታሪክን እናውራ። ምንድን የምትጠቀልለው? የለም ብርጭቆሽን ያልሽውን ብርጭቆሽንም ሆነ ቢራውን ጥጋሪውና በስርዓቱ እሺ ቪዲዮ ከፍቼ ላሳይ። እንኳን አይደለም ብርጭቆ ሊይዝ ቀርቶ ብርጭቆ የቱ ጋር እንዳለ ራሱ አይቼ አላቅም። ከገዳም መውጣቴ ነው ገና እግዚአብሔር በሚያውቀው። አንተ እርምጥምጥ የሆንክ ልጅ አንድ ቀን እንኳን ደና ነገር ካንደበትህ አይወጣም። ኦኬ ፌክ ሰርታችሁኝ ነበር። ሁሉንም ነገር እረስቼ ነው እዚህ የመጣሁትኝ። መርሳት እፈልጋለሁ ሁሉ እግዚአብሔር በሚያውቀው ማለት ነው። ግን በቃ ሁል ጊዜ በቤት በተጠራሁ ቁጥር የሚገጥመኝ ምንድነው? ጭቅጭቅ፣ ንትርክ ብቻ እግዚአብሔር በሚያውቀው ነው የምልህ። እኔ ሲጀመር ገዳም ነው እንዳለ ጠቅላላ ከመጣው ጀምሮ ገዳም ነበር የተቀመጥኩትኝ። ገና አሁን ምርጫውን በተመለከተ ነው ከስውሯ ማርያም መጥቼ ቤት መግባቴ ነው። አሁን ከመግባቴ ደግሞ ነገር ይዘህ ትመጣለህ። ደህና ነሽ እንኳን ሰነበትሽ አይቀድምም ነገረኛ። ጌጥዬ ቆይ አሁን ይኸውልሽ ከገዳምም ነው የመጣሽው እያልሽ ነው፣ ላይቭ ላይ ያለ ነው። በዚህ መልኩ በዚህ ቀለም እንዳናወራ ያኔ የሆነ ሪከርድም የሚባል ነገር ስላለ በሃይማኖትም ዙሪያ ላይ እንዳይሄድ ነገሩ። አሁን እኛ የምናወራው በዚህ በተፈጠረው ማርያምን ሪኮርድ ያርጉ። እኔ ምንም የማፍርበት ነገር የለም። የትኛው ነው ስለ የትኛው? በጣም ብዙ ነገሮች ተፈጠሩ። ቆይ ጌጥዬ ይኸውልሽ የተፈጠሩት ነገሮች ጭንቅላቴን በጥብጠውት ነው የመጣሁት። ነው አሁን ስለ ሊብራል እናወራ ነው እዚህ ጋር የመጣሁት። እኔ ስለ ሙለር አይደለም። ሊብራ የተፈጠረውን ነገር አንድ ቀን ሰው ረድታ ታውቃለች? ነገር ስታበላሽ ነው ማውቃት። እኔ ያንን ነገር አንቺ አጽንኦት ሰተሽ ምንድን ነው የተፈጠረብሽ በሰዓቱ የሚለውን ነው። ያው ገዳም ምናምን የምትይውን ተይው በቃ ካላሽ እርሺውና። እሺ በቃ ከዛ እንውጣና ወደ ገደለው ልግባ። ምክንያቱም እኔ በዚህ ዙሪያ እያወራችሁ እንደነበረ ራሱ አላቅም ነበረ። አሁን ነው የገባኝ። ምክንያቱም ገና ከመግባቴ ነው የተጠራሁት። እና ሊብራ እንዴት ነሽ? መጀመሪያ ደረጃ ሰላም ብያለው። ሲቀጥል ደግሞ እኔ ብዙ ቦታ ስታፈርስ ነገሮችን ስታበላሽ አላየሁም፣ እውነቱን ስነግር ማለት ነው። የኔን ነገር ግን አዎ አበላሽታለች። ፕላስ ደግሞ እኔ በጣም ሰርፕራይዝ እስከሆን ድረስ ቶታሊ ለተንኮል እንደመጣች አድርጌ እስካስባት ድረስ እንደ ትላንትና ተደውሎ ለቤኪ
ጌጤ ስራ የምትፈልግ ከሆነ እኔ መኪና ገዝቼ ሰጣታለሁ። መኪና 00 ገዝተን እንሰጥሻለን፣ ስራ ትጀምሪያለሽ፣ በወር የሆነ 6000 ድርሃም እንከፍልሻለን ምናምን ብላ ስትል እኔ መኪናውን አልፈልገውም፣ ሰርቼ ገንዘብ አስገባለሁ። በተለይ የወሬያችን ምንጭ ምንድን ነበረ? እኔ ገንዘቡ የማስገባው ገንዘብ ማለት ነው ከስተምሩ የሚሰጠኝ ከናንተ ከሆነ እኔ መኪና አልፈልግም ብያለሁ። እኔ የምፈልገው ስራውንና ደሞዙን ብቻ ነው ብዬ ተናግሬያለሁ። ይሄ ነገር ሪኮርደሮች አላቸው 100% ማለት ነው። እውን የዛን ቀን እሷ ስታናግረኝ እግዚአብሔር በሚያውቀው ሌሊቱን ሙሉ በጸሎት ፈጣሪን ሳመሰግን ያደርኩት የልቤ እፎይታ ይሄ ነው ያልኩበት ቀን ነበረ። ነገር ግን በማግስቱ ሰርፕራይዝ ነው የሆንኩትኝ። ያኒ ሁሉ ነገር ተገለባብጦ ነው ያደረው። መጀመሪያ ደረጃ እኔ የምሰራው ለሙሌ ነው፣ የምሰራው ከሙሌ ጋር ነው፣ ያለ ሙሌ አልንቀሳቀስም ምናምን አለችኝ። ሙሌ እኔ ጠላቴ አይደለም ማለት አሁን ራሱ ገብቼ ሳውራ የነበረው ቀልድ ነው፣ ኖርማል ነገር ነው። እና ግን ደግሞ ይሄ ሁሉ ነገር ተተብትቦ ለምን እንደጠበቀኝ በማግስቱ ባላቅም የመጀመሪያ እለት ማለት ነው ሁሉም ሰው በተሰበሰበበት ቤኮ ጋር ተደወለለት። የደወለችው ሊብራ ነበረች። ለጌጤ መኪና ገዝቼ መስጠት እፈልጋለሁ 00 እና ስራ ሰጣታለሁ ስትል ከስተምሩን የምትሰጠኝ እሷ አዎ፣ ደሞዝ የምትከፍለኝ እሷ አዎ። ስለዚህ እኔ መኪና አልፈልግም፣ የምፈልገው ስራና ደሞዝ ብቻ ነው። እሺ ይሄን ብቻ ነው ብለው በትክክል አናገሩኝ እና በዚህ ተግባብተን አደርን። እንኳን ደስ አለሽ ያላለኝ አንድ ሰው አልነበረም። ምክንያቱም በሰዓቱ ከ1000 ሰው በላይ 1800 ሰው እያየን ነበረ። አንተም ነበር ካብርሽ እና ደስ አለኝ። በማግስቱ ከሷ ጋር ሳወራ ግን እኔ ልቤን ነው የሰበረችው። ከዛ በኋላ ግን የሆነ እንዴት ነው ጋጥ የወጣ ስድብ አልተሰዳደብንም። እሷም አለች መመስከር ትችላለች። ለምን እኔ ይሄንን አላደርግም እንኳን ከሷ ጋር ከማንም ጋር አንቺ እንደዛ አልባባልም በፍጹም። ግን ምንድነው ያደረኩትኝ? ደግሜ ከሷ ቀጥሎ ነገር መስማት ስላልፈለኩ ብሎክ አድርጊያታለሁ ከውስጤ ነገሮች እስኪወጡ። ወዲያው ደግሞ ፈትቻታለሁ። ግን ከአብርሽ ጋር ባወራንባቸው ሰዓቶች ከዚህ በፊትም የሰው እርዳታ አበላሽታለች። ስለዚህ ያንቺ ጋር ከመጣች ደግሞ እንደገና እናናግራት ብለው አወሯት። ምንም በእርግጥ እኔ ከቤኮ የምደብቀው ነገር ስለሌለ የላከችልኝን ቮይስ ማለት ነው ለሱ ይሄን ብላለች ለማለት ፎርዋርድ አድርጌያለሁ። አልዋሽም። ኦኬ በዋሽ እኔ ሰው ባያይኝ ፈጣሪ ያየኛል። ይሄ ነው የሆነው እና ከዛ በኋላ አላወራኋትም ጭራሽ። ሙሌንም ብሎክ አድርጌው ለረጅም ጊዜ ቆይቻለሁ። በጣም ቅርብ ጊዜ ነው እንትን ያልኩት የከፈትኩት ከብሎክ ማለት ነው። እና ይሄ ነው ያለው፣ ሌላ ነገር የለም። ታችሁ 24 ላይ ነው የቆመው። ኮፒ ሊንካችሁ አይለን እንዳያስወርደን ፕሊዝ። ያው አብርሽ ቤቱን ለሁሉም ሰው ሚዛናዊ ሆነ እንድትመራው እኔ ከመራውት ሌላ ነገር እንዳታስብ፣ ሚዛናዊ ሆነ ቤቱን እንድትመራው ሊብራ ማውራት ባለበት ሰዓት ለብሮዬ እስካሁን እኮ ስጨፈጭፈን ነበር እኮ ስትሰድበን ነበር እኮ ብሮዬ። ሚዛናዊ እንዴት ሆናለሁ? ሚዛናዊማ ሆናለሁ፣ አኪድ ሆናለሁ። አኪድ ሆኜ ማን የተሳደበው? ማን የሰደበው? በመድኃኒዓለም ማን የተሳደበው? ማን የሰደበው? እኔ አልነበርኩም። ድንግል ምስክሬ አሁን ነው የመጣው። ኦሬዲ አልፏል። ማን አልፏል? ማን የሰደበው? እኔ ነኝ የሰደብኩት። አንቺ ለምንድን የምትሰድበን? ምን አረግን? አረ ከገዳም ነው የመጣሽው ወደ ሶሉሽኑ እንዴ? ኧረ እባክሽ እኛን ማታስቀጽፊኝ። ለምንድን ነው የምትሰድበን ነው ጥያቄ ነው የጠየኩት። የተሰደብኩበትን ምክንያት ንገረኝ። ዲቴይል ማለት ነው። የተሰደብኩበትን ምክንያት ንገረኝ። ጌጤ ሲረግጥሽ ነበረ ዳፍንታም ቆይ አይ እኔ እንደው ምን አሁን እንዴ ምን እንደው ምን ልበል አሁን እንዴ እኮ እንደው
እሺ አሁን እኔ እዚህ በመሀላችን ስላለችው ነው ማውራት የምፈልገው። አንድ ነገር እኔ ስለ ሙለርም አይደለም። እኔ ሙለር በሰዓቱ